እስልምናና ኢትዮጵያ ትልቅ ቁርኝት እንዳላቸው የሃይማኖት አባቶች ያስረዳሉ። የእስልምና እምነት የሚገልጹና በእስልምና እምነት ተከታዮች ዘንድ በተለያዩ ጊዜያት የተገነቡና በሀገሪቱ በተለያዩ አካባቢዎች የቱሪስት መዳረሻ ሆነው የሚያገለግሉ በርካታ ስፍራዎች አሉ። ከነዚህ መካከል ከ1400 ዓመት በፊት በስደት ከመካ ወደ ኢትዮጵያ የመጡት የነብዩ መሐመድ የመጀመሪያዎቹ ተከታዮች ተቀብለው ባስተናገዱት ንጉስ ነጋሽ ምክንያት ይህ ታሪካዊ አልነጃሺ መስጊድ ተገንብቶ አሁንም ድረስ ታሪካዊነቱ ቀጥሏል። መሐመድ አልነጃሺ የኢትዮጵያን ታሪክ ሀብት ብቻ ሳይሆን የአፍሪካ ብሎም የዓለም መሆኑን ብዙ የታሪክ ባለሙያዎች ይገልጻሉ። ነብዩ መሐመድ በ613 ዓመተ ምህረት የእስልምና እምነት ባወጁበት ወቅት ተከታዮቹ ስጋትና ጭንቀት ውስጥ መግባታቸውን ተከትሎ ጣታቸውን ወደ ምዕራብ አቅጣጫ በመጠቆም ሂዱ ወደ ምዕራቡ፣ በዚያም አንድ ሀበሻ ንጉስ ታገኛላችሁ። ንጉሱ ፍርዱ ፍትሃዊ፣ ግዛቱ ሰላማዊ፣ ህዝቡም እጅግ ጨዋና እንግዳ ተቀባይ ነው። በሱ ግዛት ስር ካላችሁ የሚነካችሁ አንድም ነገር የለም ሲሉ በፍርሃት ለተሞሉ ተከታዮቻቸው ነግሯቸው ከዚያም ነው 10 ወንዶችና 5 ሴት የነብዩ መሐመድ ተከታዮች ወደ ንጉስ ነጋሽ የመጡት። የታሪክ ምሁራኑ ታሪካዊው የአልነጃሺ መስጊድ ቦታው ብዙም አይታወቅም፣ ቢሆንም ታሪካዊ መሆኑና የነብዩ መሐመድ አህዛቦች የቀብር ቦታ እንደሆነ ይገለጻል። በትግራይ ክልል ከውቅሮ 11 ኪሎ ሜትር ላይ የሚገኘው በአፍሪካ የመጀመሪያው መስጊድ መሆኑ የሚነገርለት ታሪካዊው አልነጃሺ መስጊድ ውስጥ የንጉስ ነጋሽና ከዛሬ 1400 ገደማ እስልምናን ወደ ኢትዮጵያ ያመጡት የነብዩ መሐመድ ተከታይ ሱባሆች አጽም ተቀብሮ እንደሚገኝ የታሪካዊ ጽሑፎች ያሳያሉ። መስጂዱ በርካታ የሀገር ውስጥ እንዲሁም የውጭ ሀገር ቱሪስቶች እየጎበኙት የሚገኝ ሲሆን የጥንታዊ ታሪክ ባለቤት የሆነው አልነጃሺ መስጂድ በ1950ዎቹ እድሳት እንደተደረገለት መስጊዱና በውስጡ የሚገኙት መካነ መቃብሮች ዓለም አቀፋዊ የእስልምና መካነ ቀብር ለማድረግ ብሎም ቦታውን የቱሪስት መዳረሻ ለማድረግ ጥረት እየተደረገ መሆኑ ይነገራል። ሌላኛው የቱሪስት መዳረሻ ስፍራ የሆነው በኦሮሚያ ክልል በምስራቅ ባሌ ዞን የሚገኘው የሶፍ ዑመር ዋሻ ተጠቃሽ ነው። ሶፍ ዑመር በኢትዮጵያ ከሚገኙት ሁሉ ታላቅ የዋሻ ስፍራ ነው። ከአፍሪካ እንዲሁም አንደኛ ርዝመት እንዳለው ይጠቀሳል። ከዓለም ደግሞ 306ኛ መሆኑ ይነሳል። ሶፍ ዑመር ዋሻ አስደናቂ የተፈጥሮ ዋሻና ድንቅ የመስህብ ስፍራ ሲሆን ከባህር ጠለል በላይ 1200 እስከ 1385 ሜትር ከፍታ ላይ የሚገኝና ዙሪያው በተዋቡ የተፈጥሮ ጸጋዎች የተከበበ የቱሪስት መዳረሻ ነው። የዋሻው ውስጥ ለውስጥ መንገድ ርዝማኔም ከ15.1 ኪሎ ሜትር ሲሆን የጎን ስፋቱ ደግሞ 1.5 ኪሎ ሜትር መሆኑም ይገለጻል። የዋሻው መግቢያ በር ጉለንተናየው መኮ ሲባል መውጫውም ሁሉቃ ይባላል። ከመግቢያው እስከ መጨረሻው ድረስ ከ2 እስከ 3 ሰዓት ጉዞ እንደሚጠይቅ የሚነገርለት ይህ ሚስጥራዊ ዋሻ ከአዲስ አበባ 532 ኪሎ ሜትር ርቀት ላይ ይገኛል። ይህ ተፈጥሮ ያበጃቸው ዋሻ ውስጣዊ ውበትና የተፈጥሮአዊ ስነ ህንጻ ጥበብ የጎብኚዎችን ቀልብ የሚገዛና የሚያስደምም ጭምር ነው። ከ5 ሚሊዮን ዓመት በፊት እንደነበረ የሚነገርለት የተፈጥሮ ዋሻው ስያሜውን ያገኘው ከ1000 ዓመት በፊት ሶፍ ዑመር ከሚባሉ የሃይማኖት አባት ነው። ሼህ ሶፍ ዑመር በዋሻው ለብዙ ዓመታት እንደኖሩና ሃይማኖታዊ ትምህርት ያስተምሩም እንደነበር መረጃዎች ያመላክታሉ። ከዚሁ ባሌ ሳንወጣ በውብ ተራሮች መካከል ከኩባዩ ጥቅጥቅ ደን በስቲያ የዋቢ ወንዝን ተንተርሶ የሚገኘው ነጭ ውበት ያለው ድሬ ሼህ ሁሴን እናገኛለን። ይህ ስፍራ ዛሬም ድረስ ውበት፣ ታሪክ፣ ትውፊቱን ጠብቆ የቆየው ድሬ ሼህ ሁሴን በ11ኛው ክፍለ ዘመን የተገነባና ዛሬም ድረስ በውበት ቆሞ የዚያን ጊዜ ዕውቀት የሚነገርለት ስፍራ ነው። በጊዜው የእስልምና ሃይማኖት መሪ የነበሩት አባት ድሬ ሼህ ሁሴን ይህ ስፍራ በውብ ጥበብ ማስገንባታቸውን የሚገለጸው በዚህ ቦታ ላይም የእስልምና ሃይማኖትን በማስተማር ብዙ የእምነት ተከታዮችን በሃይማኖቱ ስርዓትና ህግጋቶች አንጸዋል። ሼህ ሁሴን የእስልምና ሃይማኖትን ከማስተማር ጎን ለጎን በዚህ ስፍራ ላይ ሰው ሰራሽ ሐይቅን የመገንባት በእርከን ስራ ተራሮችን የማልማት ከብሔር ብሔረሰቦች ጋር በመተባበርና በመዋደድ በአብሮነት የመኖር ብልሃትን በማሳየትም እንደሚጠቀሱ ይገለጻል። ከታሪካዊ ሃይማኖት መሪነታቸውም ተጨማሪ ሳይንሳዊ አዋቂና አርቀው አሳቢ መሪ እንደነበሩ ያሳያል። ከዚህ ከሰፊው ታሪካቸው በተጓዳኝ በወቅቱ የኦሮሞ ህዝብ ትግልና የዲሞክራሲ ጥያቄ ትግሉን በተለያዩ አካባቢ በሚከናወንበት ጊዜ ላይ በስፍራው በአመት 2 ጊዜ የሚያከናውኑት ስርዓቶች ተገን በማድረግ ከመላው ኦሮሚያ የሚመጡ ታጋዮች ቀጣይ ትግል አቅጣጫና ያሉበትን ሁኔታዎች መረጃ እንዲለዋወጡም ሲያደርጉ መቆየታቸው ታሪኮች ያስረዳሉ። የመረጃ ለውጡና አቅጣጫን የማስቀመጡ ሂደት ውብ ቅላጼ ባላቸው የባሮ ዜማዎችም
ስልኮችን በመጠቀም ሚስጥር አዘል መልእክቶችን ይተላለፉ እንደነበርም የሃይማኖት አባቶች ይገልጻሉ። ውብና ቀልብ ሳቢ የሆኑ የባሮ ዜማዎችና ሃይማኖታዊ መስተምሮች በአፋን ኦሮሞ ቋንቋ የሚተላለፉ መሆኑ ስፍራው ድሬ ሼህ ሁሴን በአፋን ኦሮሞ እድገት ውስጥ ጉልህ አስተዋጽኦ እንዳበረከተ ነው የሚነገርለት። ዛሬም ድረስ ስፍራውን ማየት ለታደሉ ሰዎች ውበትና ጥበብ የሚያሳይ ምስክር ሆኖ የጸናው የግንባታው ውበት አሁንም በንጣትና በንጽህና ደምቆ ይታያል። አሁን ላይ በድሬ ሼህ ሁሴን በአመት 2 ጊዜ የሚከናወን በዓላቶች አሉ። እነዚህም ሀጂና ዛራ የተሰኙ በዓላቶች ናቸው። ዛራ በየአመቱ ጥር ወር ላይ የሚከበር ሲሆን ይህም ስፍራው የገነቡበትን የሃይማኖት አባት የሼህ ሁሴንን የውልደት ቀን ለማሰብ የሚከበር ሲሆን ሁለተኛው ደግሞ ከአረፋ በዓል ተደርቦ የሚከበርና እንደ ሀጂ የሚከበር ከሀገር ውስጥና ከውጭ ሀገራት ጭምር በብዙ ሺዎች የሚሳተፉበት በዓል ነው። በእነዚህ በዓላቶች ላይ እንደ ቀደምቱ የሃይማኖት መሪዎች እንዲሁም ያለምንም የዘር ልዩነት ማንኛውም ሰው ይሳተፍባቸዋል። በዓላቱም ሆነ ስፍራው ውብና ማራኪ የቱሪስት መዳረሻ ጭምር ሆኖ አሁንም እያገለገለ ይገኛል። ይህ የቱሪስት መስህብና የሰው ልጆች በማንነት የጸናው መልካም ስነ ምግባር ሊወረስበት የሚቻለው ቦታ በምስራቅ ባሌ ዞን ከጎሎልቻ ወረዳ መቀመጫ ከሆነችው ከጃራ ከተማ በ65 ኪሎ ሜትር ርቀት ላይ ይገኛል። የማህበረሰቡ ታሪክ፣ እሴት፣ ጥበብና እውቀቶች የሚገኙበትና በተፈጥሮ መስህብ የታደሉበት አካባቢ በመሆኑ ከሀገር ውስጥ ባሻገር የውጭ ሀገር ዜጎች ቀልብ የሚስብ ስፍራ መሆኑ ይጠቀሳል። ሌላኛው የጀጎል ሀረር በአነስተኛ የመሬት ስፋት በርካታ ጎብኚዎች ከሚያስተናግዱ ጥቂት የሀገራችን ከተሞች አንዷ ናት። ከ1000 ዓመታት በላይ ያስቆጠረው የከተማዋ ታሪክ ቅርሶቹም እንዲበዙ እድል ፈጥሮላታል። የጀጎል ግንብና 5 በሮች፣ የወርቅ ሳንቲሞች፣ ረጅም እድሜ ያስቆጠሩ መስጂዶች፣ የስነ ህንጻ የታሪክ አሻራ፣ የቤት ውስጥ እቃዎች ቱሪስት ከሚስቡ ሀብቶቻቸው መካከል ጥቂቶቹ ናቸው። የሀረር ከተማ ጥንታዊ ክፍል ለ5 ምዕተ ዓመታት ከቦ የሚታየው ጀጎል ግንብ በ1551 እስከ 1552 በንጉስ አሚር ኑር ቢን መጃሂዝ እንደተገነባ የታሪክ መዛግብት ያመለክታሉ። ይህ ግንብ ከምድር ከ4 እስከ 5 ሜትር ከፍታ ያለው ሲሆን ወረድ ብሎ ደግሞ ከ50 እስከ 75 ሜትር ይሰፋል። አጠቃላይ ስፋቱ 48 ሄክታር መሆኑም ይነገራል። የግንቡ መፈጠር አበይ ምክንያት ሀረሪዎች ከዘመኑ ወራሪዎች ወይንም ጦረኞች ለመታደግ ተብሎ እንደተሰራ የታሪክ ድርሳናት ያወሳሉ። ግንቡ 5 በሮች ያሉት ሲሆን ውሃ ያለበትን አቅጣጫም ለማመላከት የተሰሩ ናቸው። ሸዋበር፣ ቡዳበር፣ ሰንጋበር፣ ኤረርበር፣ ፈላናበር እንደሚባሉም ይገለጻል። በሮቹ በታሪካዊ ጉዟቸው ታላቅ የጥበብና የባህል መዘክር ሆነውም ቀጥሏል። ሀረሪዎች ለእስልምና እምነት በጣም አክባሪ መሆናቸው ይገለጻል። ይህም ሁኔታ በእያንዳንዱ እንቅስቃሴያቸው ውስጥ ሲገለጽ ይታያል። ለዚህ ትልቅ አብነት የሚሆነው የ5ቱ በሮች ተምሳሌት ነው። የሀረሪ ሽማግሌዎችና ምሁራን እንደሚናገሩት 5ቱ በሮች 5ቱ የፈርድ ሰላት ወይንም እያንዳንዱ ሙስሊም ሊፈጽመው የሚገባ ስግደት ወይንም ወቅቶችን አመላካች መሆኑ ይገልጻል። እነዚህ በሮች ከሀገር ውስጥ ባሻገር ዓለም አቀፍ እይታን በመሳብ በርካታ ቱሪስቶች እየጎበኙት የሚገኙ ሲሆን በተለይም ከቅርብ ጊዜ ወዲህ እድሳት የሚፈልጉት እድሳታቸው ተጠናቀው ለእይታ ማራኪ ሆነው እየተጎበኙም ይገኛሉ። ቀደምት ታሪክ ያለውና በ1902 ዓመተ ምህረት አካባቢ የተመሰረተው በማዕከላዊ ኢትዮጵያ ክልል ቀቤና ወረዳ የሚገኘው የሀድራ መስጂድ በአካባቢው ከሚገኙ የቱሪስት መዳረሻዎች መካከል ተጠቃሽ ነው። የሀድራ መስጂድ አንዱ የቱሪስት መዳረሻ ስፍራ ሲሆን ከተመሰረተ 116 ዓመታት ማስቆጠሩን የአካባቢው የሃይማኖት አባቶች ይናገራሉ። የመስጂዱ መመስረት በአካባቢው የሚገኙ ማህበረሰብ እንዲቀራረብና ለሌሎች መስጂዶች መከፈት ትልቅ አስተዋጽኦ ማበርከቱ ነው የሚገለጸው። መስጂዱ ከተለመደው ሃይማኖታዊ ክንውኖች ባሻገር የእውቀት ማዕከል በመሆን ከተለያዩ ሀገሪቱ ክፍል የተውጣጡ ሰዎችን እያስተናገደ ይገኛል። የመስጂዱ መስራች ሼህ ሱሩር የእምነቱ ትምህርትን በመስጠት ስመጥር መሆናቸውና በዚህም የተማሩት በተለያዩ ሀገሪቱ ክፍሎች በሚገኙ የእምነቱ ተቋማት እያስተማሩ እንደሚገኙም ይገለጻል። ሀድራውን ለመመልከት በርካታ የሀገር ውስጥ ቱሪስቶች እንደሚጎበኙትና ይህም የቱሪስት መዳረሻ ቦታ በተለያዩ ጊዜ ጥገና በማድረግ ለትውልዱ እንዲተላለፍ በርካታ ስራዎች እየተሰሩ መሆናቸው ይገለጻል።
ሌላው በልዩ ወረዳው የሚገኘው የቃጥባሬ መስጂድ ከ113 ዓመታት በላይ የተሻገረ ታሪካዊ የእምነት አስተምሮ ማዕከል ሲሆን በዚህም ሀድራ ውስጥ የተለያዩ ቅርሶች በብራና የተጻፉ ጥንታዊ ቁርአንና ኪታቦች ይገኙበታል። ከዚህም በላይ በሀገር በቀል እድሜ ጠገብ እጽዋቶችና ከ100 በላይ እድሜ ያስቆጠሩ ሀገር በቀል ዛፎች በውስጡ መያዙም ይገለጻል። በልዩ ወረዳው ከነዚህ ጥንታዊ ሀድራዎች መነሻውን ያደረገው በርካታ መስጂዶች መኖራቸውና ለእምነት አስተምሮ ብቻ ሳይሆን ለቱሪስቶች መዳረሻ ጭምር የሚያገለግሉ በመሆናቸው የማስተዋወቅ ስራ ላይ ትኩረት ተሰጥቶ እየተሰራ መሆኑም ይነሳል። የተከበራችሁ የመናኸሪያ ሬዲዮ አድማጮቻችን 1447ኛው የኢድ አል አድሃ ወይንም አረፋ በዓልን በማስመልከት የቱሪስት መዳረሻ የሆኑና ሀገራችን ከሚያስጠሩ ስፍራዎች ከብዙ በጥቂቱ ያቀርብንላችሁ ፕሮግራም የተከታተላችሁትን ይመስላል። መልካም በዓል ይሁንላችሁ። በእስልምና እምነት ተከታዮች ዘንድ ታላቁና ተናፋቂው 1447ኛው የኢድ አል አድሃ አረፋ በዓል በመላው ዓለም በድምቀትና በታላቅ መንፈሳዊ ስነ ስርዓት እየተከበረ ይገኛል። ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ፣ ኢድ ሙባረክ። ይህ በዓል ለአላህ የመታዘዝ የራስን ውድ ነገር የመሳዋት የመተሳሰብና የደስታ መገለጫ በመሆን በምእመኑ ዘንድ ልዩ ስፍራ አለው። በዓሉ ሲመጣ ደግሞ ከበዓሉ ድባብና መንፈሳዊነት ጋር አብሮ የሚነሳ የሀገራችን የሙስሊሙ ማህበረሰብ የባህልና የጥበብ እሴት የሆነው መንዙማ ነው። መንዙማ የምስጋና የውዳሴና የትምህርት ማስተላለፊያ ድልድይ ሆኖ ለዘመናት ዘልቋል። ለመሆኑ የመንዙማ ታሪክ አመጣጥ ይዘትና ማህበራዊ ፋይዳ ምን ይመስላል? ይህንን ሰፊና ጥልቅ ርዕሰ ጉዳይ በዝርዝር ለመቃኘት በዘርፉ ሰፊ እውቀትና ልምድ ካላቸው ከኡስታዝ ሼህ ሁሴን አሊ ጋራ ቆይታ አድርገናል። እኔ መሐሊት ሙልጌታ ከኡስታዝ ሼህ ሁሴን አሊ ጋራ በነበረኝ ቆይታ ስለ መንዙማ ጥበብ፣ ስለ ሀገራችን መንዙማዎችና ለየት ያለ ለዛ በውስጣቸው ጥልቅ መንፈሳዊና ማህበራዊ መልእክቶችን በሰፊው ተወያይተናል። ኡስታዙ በጥበቡ ዙሪያ ካካፈሉን ድንቅ መልእክት ጋራ አብራችሁ ቆዩ። መንዙማ ማለት አክቹአሊ ከነዝም ከሚለው የአረብኛ ቃል የመጣ ነው። ሐሳብን በግጥም መግለጽ ማለት ነው። ግን በእኛ ሀገር አገላለጽ መንዙማ ባህላዊ በሆነ ቃና በግጥም የሚተላለፍ መልእክትን ነው የሚያመለክተው። በአረብኛ ቃሉ መልእክትን በግጥም ብቻ ማስተላለፍ ነው። ቃናውን ዜማውን አይጨምርም። እኛ ግን እንደ ሴማንቲክ ምንለው ዴፊኒሽን አይነት እኛ አካባቢያዊ የሆነ ማህበረሰቡ የሚረዳውና በእኛ ሀገር ጥቅም ላይ የዋለው ግጥምን በግጥም እና በዜማ ባህላዊ በሆነ ዜማ መልእክትን ማስተላለፍ ነው። ነሺዳ ያው ነሸደ ከሚለው አረበኛ ነው። ነሺዳን በቀጥታ ማዜምን ይመለከታል ራሱ። ከኛ ሀገር ጋር ግን መንፈሳዊ የሆነ ሃይማኖታዊ የሆነ ግን ሞደርን ይዘት ያለው ከኛ ሀገር ባህላዊ የዜማ አቀራረብ ወጣ ያለውን ገለጻ መልእክት ማስተላለፊያ መንገድ ነሺዳ ይሉታል። ሁለቱም መንፈሳዊ ነገር ላይ ያተኩራሉ። በእኛ ሀገር መንዙማም ነሺዳም ሁለቱም መንፈሳዊ እና ሃይማኖታዊ ስነ ምግባራዊ ሞራላዊ የሆኑ መልእክቶችን የሚያስተላልፉ ነው። መንዙማ ሞር ባህላዊ ነው። ቅኝቱ አቀራረቡ ባህላዊ የሆነ ሀገራዊ የሆነ፣ ነሺዳ ደግሞ ምናልባት ከሌሎች ሀገሮች ጋር የምንጋራውና ዘመናዊነት ትንሽ ወደ ዘመናዊነት የሚያደላ ሁለቱም በዚህ መልኩ መለየት እንችላለን። ሁለቱም ዲክሽነሪ የመዝገበ ቃል ዴፊኒሽን አይደለም በእኛ ሀገር እየተሰራበት ያለው ትርጉሙ ማለት ነው። ዜማ የሰው ልጅ ተፈጥሮ ነው። ድሮ ከጥንት ጀምሮ የሰው ልጅ ካለበት ጊዜ ጀምሮ ዜማዎች አሉ። ከዛ ሀሳብን ደግሞ በግጥም የመግለጽ እንጂ ከመቶ ዓመታት ከሺዎች ዓመታት በፊት ጀምሮ ሁለቱ ነገሮች ይኖራሉ። ዜማ የሰው ልጅ ተፈጥሮ ነው። ሀሳብን በስድ ንባብ ወይም በግጥም መግለጽ የራሱ የሰው ልጅ ተፈጥሮ ነው። ከዛ ተያይዞ በአረቦች ዘንድም ነበረ። በተለይ ከእስልምና መሰረታዊ ነገር ጋር ስናየው ማለት ነው። በአረቦች ዘንድ በጣም የግጥም እንደውም የስነ ጽሁፍ የመጻፍ ባህል አልነበረም። ህዝቡ ራሱ ኡምይ ነው የሚባለው። ኡምይ ማለት ማይጽፍ ማያነብ ህዝብ ነው። የበረሃ ህዝብ ነው። ስለዚህ ያለው ምርጫ ታሪክ የሚያስተላልፈው ሀሳቦችን የሚገልጸው በቃሉ ባጠናው በአፍ ወርስ ነበርና ግጥሞች በጣም ከፍተኛ ደረጃ የደረሱ ጥልቀት ያላቸው ግጥሞች ነበሩ። በፊት እነዛን ግጥሞች በዜማ የመግለጽም ባህል ነበረ ከአረቦቹ ጋር እስልምና የበቀለበት የመካ የመዲና እዛ አካባቢ ያለው ማህበረሰብ ማለት ነውና ትልልቅ ገጣሚዎች ነበሩ። በየአመቱ ውድድር ነበር፣ የግጥም ውድድር ነበር። በተለይ መካ ትልቅ ገበያ ነበረ። የአካባቢው ትልቁ ገበያ የመካ የሚባለው ገበያ ነበረ። እዛ ገበያ ላይ አንዱ ከግብይት ባሻገር እንደገና የአንዳንድ ሃይማኖታዊ ስነስርዓቶችም ይከወኑ ነበር። መካ ላይ የራሳቸው ባህላቸውን መሰረት ያደረገና አመታዊ ፕሮግራም አላቸው። እዛ ዋናው ትልቁ የነበረው አንዱ እንደውም
የመሰባሰቢያ ምክንያት የነበረው ትልልቅ ገጣሚዎች ነበሩ። ግጥማቸው ይሰቀል ነበር እንትን ላይ ካባ የሚባለው አሁን ያኔ የጣዖት ቦታ ነበር እና እዛ ላይ በአመት ይሰቀልላቸዋል። አንደኛ የወጣው ግጥም ከአመት እስከ አመት አይወርድም እና ያየው ሁሉ ያደንቀዋል፣ ያከብረዋል ገጣሚውን። በዛ የተነሳ ትልልቅ የአረብ ገጣሚዎች ነበሩ። እስልምና ሲመጣ ይህንን የነሱን ተሰጥኦ ሃይማኖታዊ መልእክቶችን እንዲያስተላልፉ አደረጋቸው። ዜማዎቻቸውን ደግሞ እንደዚሁ እና እስልምና ገና ሲነሳ ቁርአን የምናነበው በዜማ ነው የሚነበበው። ቁርአን እንዲሁ በስድ አይደለም፣ ዜማዊ ቃና አለው። እንደውም መለም የተገነ ቢልቁርአን በለይሰ ሚና ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ቁርአንን በጡመ ዜማ ያላነበበ ሰው የእኛን ፈለግ አልተከተለም ብለዋል። እና አዛንም ብታይ የዛ ቃና አለው። አዛን በራሱ የራሱ ዜማ አለው። በየሀገሩ በየባህሉ ዜማው ቢለያይም ግን የሆነ ነገም አለው፣ ዜማ አለው። እና ከዛ የተነሳ ከዛ በኋላ ነቢዩ መሐመድ ወደ መዲና ሲገቡ ጠላል በድሩ አለይና እያለ በግጥምና በዜማ ነው የተቀበላቸው ህዝብ። አረቦች ላይ የነበረውን የግጥም ተሰጥኦ፣ አካባቢ የነበረውን የዜማ ተሰጥኦ በማቀናጀት ሃይማኖታዊና ሞራላዊ መልእክቶችን ለማስተላለፍ ያውሉበት ነበረ። ከዛ በኋላ ነቢዩ መሐመድ ከተነሱ በኋላ ትልልቅ ገጣሚዎች ነበሩ እንደ ሐሳን ብኑ ሳቢት አይነት በጣም የሚገርም ግጥማቸው ጥልቀት ያለው። ከዛ በፊት የአረቦች ግጥም በአብዛኛው ገዘል ነበረ። ገዘል ማለት የጾታን ማድነቅ ነገር ነው። በጣም የተለየ ነው። ስለ ውበት የሚያወሩት ነገር ውበት ጋር ከጾታ ጋር የተያያዘ በጣም የሚገርሙ ገለጻዎች ነው ያላቸው። ስቲል በቋንቋ አረብኛ ቋንቋ ሲጠና በየዩኒቨርሲቲው ይጠናል። ወይም ደግሞ ናህው የሚባል የአረብኛ ክፍል አለ። እዛ ላይ የነሱ ግጥም ነው እንደ ቋንቋ መሰረት እንደ ቋንቋ ህግ መሰረቱ ነው የሚያገለግለው። ስቲል እየተጠና ያለ ማለት ነው። እና በዛ ሁኔታ ነው ያለፉት። ከዛ ሐሳን ብኑ ሳቢት ያው ነቢዩ መሐመድ መካ ሲነሱ መካ አካባቢ የነበሩ ሙሽሪኮች ወይም ተቀናቃኞቻቸው የእሳቸው ተቀናቃኞች እሳቸውን ያው መጀመሪያ ሀሳብ ይዘው ሲነሱ የሀሳቡ ተቃውሞ ገጥሞት ነበር። ላኢላሃ ኢለላህ ሙሐመድ ረሱሉላህ እያሉ ሲያስተምሩ ተቃውሞ ገጥሞት ነበርና ተቃውሞ በተለያየ መንገድ ነበር የሚገለጸው። አንደኛ ሙከራዎች ነበሩ። አንደኛ መጀመሪያ ማጣጣል ነው፣ መልእክታቸውን ማጣጣል፣ እብድ ነው እንደዚህ፣ ይዘውት የመጡት ቁርአን ደግሞ አንቶ ፈንቶ የያዘ ነው እንደዚህ እያሉ ማጣጣል ነበረ። ሁለተኛው ስቴፕ እንትን ነው ማስፈራራት ነበረ። ማስፈራራትና ካልተውክ እንዴት ትሆናለህ ነው። ድርድር ነበር። እዚህ ሁሉ ሳይሞከር ሲቀር ድርድር ነበር። አጋጣሚ ሐሳን ወደ መካ እንዲመጣና መዲና የነበረ ሰው ነው። መዲና ማለት ከመካ 500 ኪሎ ሜትር ላይ የምትገኝ ከተማ ናት። እሱ የመዲና ሰው ነውና ስለ ነቢዩ መሐመድ አዲስ ነቢይ ተነስተዋል፣ አዲስ አስተማሪ ተነስተዋል፣ የሞራል የሃይማኖት አስተማሪ የሚል ነገር ይሰማል። ከዛ ሂደው የመካ እንትኖች አንድ የተጠቀሙት ለፕሮፓጋንዳ ለመጀመሪያው እርከን ለማጣጣል እርከን የተጠቀሙት ገጣሚዎችን ነበር። ብዙ ገጣሚዎችን ይጠቀሙ ነበር። እንደ ሚዲያ አሁን ሚዲያን መጠቀም ወይ አርቱን እንደምትጠቀሙ አርቱን ለፕሮፓጋንዳ ያውሉት ነበር እነሱና ሂደው ያናግሩታል። እንዲህ አይነት ሰው ተነስተዋልና እስኪ እሱን እንትን በለለን ስለሱ በቃ አፈርድም የሚያስግጥ ግጥም ግጠምልን ይሉታል። ከዛ በኋላ መጀመሪያ ልየው ይላል። ሰውየው ልየው ትንሽ ልከታተለውና እዛ አንዲት ነገር መዝዤ በጣም በማጋነንና በግጥም በመግለጽ ያው የምፈልጉትን ማሳካት ይችላልና ገንዘብ ሁሉ ከፍለውት ነበር። ከዛ ይመጣል ነቢ መሐመድን ያው ይጠብቃቸዋል መንገድ ላይ ለማየት እሳቸውን ማለት ነው። እና ሲያያቸው በጣም እንትን ይላል። የመጀመሪያው የፍቅር ጦር የተወጋበት ያኔ ነው እና የገጠመው ግጥም ይገርማል። አማርኛው ምንድን ነው የሚለው? ከፊት ለፊቴ ጨረቃ መጣች ይላል። ብርሃኗ በጣም ኃይለኛ ስለነበር አይኔን ሸፈንኩት ብርሃኑ እንዳይወጋኝ ይላል። ከዛ ጀምሮ ነው የጀመረው። ከዛ በኋላ መሸነፉን ነው የሚያሳየው እና በዚህ ጀምሮ በጣም የሚገርም ነው ግጥሞቹ። ከጨረቃ ከእንትን ከሩህ ከምንድን ነው ከብርሃን የተሰራ ሩህ ነው ያለው ነፍሱ፣ አካሉ ከከዋክብት የታነጸ ምናምን እያለ የሚገርሙ ግጥሞች ይገጥማል። በኋላ ሰዎች ይመጡና እንዴ የከፈልነው እኮ ተቃራኒውን ለማድረግ ነው ሲሉት እኔ ያየሁትን የመሰከርኩት ይላል። ከዛ በኋላ ይሸነፋል። ከተሸነፈ በኋላ ኃይለኛ ገጣሚያቸው ይሆናል በዚህ መልኩ እና ከዛ በኋላ የገጠማቸው ግጥሞቹ የሚገርሙ ናቸው። ዜማም ከዛ ጋር ተያይዞ መጣ ማለት ነው እና ከዚህ የተነሳ ያው ሙስሊም ሊቃውንት ዜማ ላይ ብዙ በዜማ ላይ እስከ 2000 የሚደርሱ ጥናቶች ተጽፈዋል። በህግ በፍቅህ እና በሙስሊም ሊቃውንት ማለት ነው በዑለሞች ተጽፈዋል። በየመጽሐፉ አለ። ለምሳሌ ትልቅ አንድ መጽሐፍ አለ ኢሕያ ዑሉሙዲን የሚባል ኢማም አቡ ሐሚድ አልገዛሊ የዛሬ 1000 ዓመት አካባቢ የነበሩ በህገ ሸሪዓ ጥናት ያው ትልልቅ ከሚባሉ ወይም መሰረቶች ከሚባሉ በታሪክ ውስጥና ስቲል ተጽዕኖቸው የቀጠለ ሰው ነው። በፊሎዞፊ በስነ መለኮትም ጥናት በጣም ኃይለኛ ናቸው። እሳቸው አንድ የሚገርም የሚታባላቸው መጽሐፍ አለ ኢሕያ ዑሉሙዲን የሚባል እዛ ላይ ሰማ የሚባል ፓርት አለው። ሰማ
ማለት ማድመጥ ማለት ነውና ከዛ መጽሐፍ ውስጥ ስለዚህ ነው የሚያወሩት፣ ስለ ዜማ ስለምናምን የዜማን ፓወር ጉልበትና እንዴት መጠቀም እንደሚቻል የሚያሳይ ሰፊ ጥናት ነው ያላቸው። ሌሎችም ጥናቶች አሉ፣ ግን በቅርባችን አብዛኛው ሰው በተለይ በኢትዮጵያ ደረጃ ሊቃውንቶቹ የኢትዮጵያ ሊቃውንት የሚያውቁት ይህን ስራ ነው። በጣም ፓወርፉል ስራ ነው እና በዛ መልኩ ነው እየተጠቀሙበት። ከዛ በኋላ የሱፊ የሚባለው እንግዲህ እስልምና 3 ዘርፎች ያሉት 3 ዘርፎች ነው። አንደኛ አቂዳ የሚባል ፓርት አለው፣ ስነ መለኮቱን የሚመለከት እንዴት እንደምታመን ስለ አላህ ስለ መላእክት ስለምን የምታምነውን ነገር የሚገልጽልን። ሁለተኛ ፍቅህ የሚባል አለው፣ ፍቅህ ማለት ህገ ሸሪዓው ማለት ነው፣ እንዴት እንደምትተገብረው እንዴት እንደምትሰግድ የሚያሳይ። ሶስተኛ ተሰውፍ የሚባል ፓርት አለ። ተሰውፍ ማለት ውስጣዊ ነፃ የሞራልን ነፃን የሚያሳይ ማለት ነው። ይሄ ከመንፈሳዊ ጋር ከልብ ጋር ከልቦና ከህሊና ጋር የተያያዘ ትምህርት ነው። እንዴት ህሊናህን ማስተካከል እንዴት ልቦናህን ማስተካከልና ውስጥህን እንዴት ማነጽ እንዳለበት የሚያሳይ ነው። እሱ ዒልመ ተርቢያ ምናምን ይሉታል በአረብኛ። ዞሮ ዞሮ እነሱ በተለይ ሱፊዮቹ ዜማን በጣም ተጠቀሙ። ይሄ ግን የመንፈስና የሞራል ጋር የተያያዘ ስለሆነ ከውስጥ ጋር የተያያዘ ስለሆነ አርት ደግሞ ከውስጥ ጋር የሚመለከት ነገር ነው። ቁርአን ውስጥ ከፍተኛ ትኩረት የሰጠው ነው። በነገራችን ላይ አርት፣ የማየት አርት፣ የመስማት አርት እና ሌሎችም አርቶች ከፍተኛ ራሱ ቁርአን አርት ነው። አቀራረቡ ቅንጅቱ ምናምኑ እና ሱፊዮቹ በጣም ነው የተጠቀሙበት ይሄን እና ዜማውን እያዳበሩት የበለጠ የመጡት ይሄ ነው እነሱ ናቸው። የሱፊ እንትኖች መንዙማውን በጣም ተጠቅመውበታል። አምላክን የሚዘክሩበት መንገድ በጋራ ላኢላሃ ኢለላህ ሲሉ ሌሎችም የረመዳን ዚክሮች ታላ አለይከ ረበና ቢሁስኒል ኺታሚ ሌሎችም እንትኖች ዚክሮችን በደረቁ ከማለት ይልቅ ዜማ አላብሰው የማለትን ነገር እነሱ በጣም ተጠቅመውበታል። ከድሮ ጀምሮ ተሰውፍ እንግዲህ ከነቢዩ ጀምሮ መንፈሳዊ ነፃን የተመለከተ መስመር ነው። ከዛ እነ ጁነይድ ምን ሐሰን አልበስሪ የሚባሉ ትልልቅ ሊቃውንት ኢብን እነ ገዛሊ አሁን የጠቀስኳቸው ሰው የተሳተፉበት ነው። እነሱ በደንብ ተጠቀሙበት። አላህን ለማወደስ ዚክሮቹን የተባሉ ዚክሮቹን በዜማ ለማለት ተጠቀሙበትና የኢትዮጵያ ወደ ኢትዮጵያ ሲመጣ ያ የሱፊ ከልቸር ወደ ኢትዮጵያ ነው የመጣው። እንግዲህ የኢትዮጵያ ሙስሊሞች በህገ ሸሪዓ በኩል የሻፊ ሐነፊ የሚባሉ 2 ስኩል ኦፍ ቶቶችን ነው የሚከተሉት። በዚህ በእነጻ በኩል ደግሞ በጣም የዳበረ የሱፊ የእነጻ የውስጥን እነጻ እንትን አላቸው፣ ተሞክሮ አላቸው። ያንን ተሞክሮ ነው ይዘውት የመጡትና ከዛ የተነሳ ዜማ ከዛ ጀምሮ መንዙማውን ማዳበር ጀመሩ፣ ግጥሞቹንም ማዳበር ጀመሩና በጣም ሀገራዊ ያደረጉት። ስሙን መንዙማ አሉት። ሰማ ምን ነው የሚሉት፣ እኛ ሀገር ግን ግጥሙን በዜማ መግለጽን መንፈሳዊ ስም ሰጠውት፣ መንዙማ አሉት። መንዙማ በዛ መልኩ ነው እኛ ሀገር ላይ እየዳበረ ሀገራዊ ቃና ይዞ ከሌሎች ዓለም የተለየ የራሱ ሀገራዊ ቃና ይዞ እንዲቀጥል አድርገውታል። ለባህል ለኢትዮጵያ ባህል ከፍተኛ አስተዋጽኦ ያደረገ ኢብን አዛናችን አደራረጉ በባህል ደረጃ አሁን በዩቲዩብ በምን መስፋፋት በሚዲያ መስፋፋት ምክንያት የአንድ አካባቢ አዛኖችን የመከተል አለ ቃናቸውን ባህላዊው ነገር እየተጨፈለቀ ማለት ነው። ይሄ ግሎባላይዜሽን የሚፈጥረው ነው። ግን ከኛ ጋር እንደዛ አልነበረም። የራሳችን ቃና ነበረን። የሚገርመው በአካባቢም ቃና ነበረው። አሁን ትግራይ ውስጥ የሚደረግ አዛንና ወሎ ውስጥ የሚደረግ አዛን፣ ጎንደር ውስጥ የሚደረግ አዛን የአካባቢውን ቃና ዜማ ይዞ ነው የሚሄደው። ቁርአን አቀራሩም እንደዛ ሐረሪ አካባቢ የሚቀራ የቁርአንና መንዙማ ጎጃም ወይም ደግሞ ወሎ ካለው ይለያል እና አካባቢያዊ ቃና ሶማሌዎችም እንደዛውና አካባቢያዊ ቃና ለዛ እንዲኖረው ተደርጎ መንዙማዎች የተሰሩበት ሁኔታ ነው ያለው። ከዛ ጀምሮ እንግዲህ እየዳበረ ለምዕተ ዓመታት ጥልቀት ያለው ባህል ሊፈጥር ቻለ ማለት ነው። የተወደዳችሁ አድማጮቻችን 1447ኛውን የኢድ አል አድሃ አረፋ በዓል ምክንያት በማድረግ በመናኸሪያ ሬዲዮ 99.1 ላይ የሚተላለፍላችሁን ልዩ የበዓል ዝግጅት ነው በመከታተል ላይ የምትገኙት። ከኡስታዝ ሼህ ሁሴን አሊ ጋራ በዘርፉ ካላቸው ሰፊ እውቀትና ልምድ በመነሳት ስለ ሀገራችን የመንዙማና የነሺዳ ጥበብ ታሪካዊ አመጣጥ፣ ጥልቅ መልእክቶችና ማህበራዊ ፋይዳዎች ዙሪያ የሚያካፍሉን ማራኪ የትንታኔ እውቀት አሁንም የሚቀጥል ነው የሚሆነው። አብሮነታችሁ አይለይን። በመንዙማ ብዙ መልእክቶች ነው የሚተላለፉት። ዋናው ሴንተሩ ሃይማኖት ነው። ከሃይማኖት በተለየ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የእሳቸውን ስብዕና የሚያጎሉ የእሳቸውን ታሪክ የሚዘክሩ የእሳቸውን ልዕልና የሚያወሱ ግጥሞች በዚሁ የግጥም ጥልቀት
ጥልቀት ያላቸው ግጥሞች በዛው የሚመጥኑና ውስጥን በጣም የሚኮረኩሩ ውስጥን የሚረብሹና የተለየ ዓለም የሚከቱ ዜማዎች ተቀነባብረው እሳቸው ሴንተር ናቸው ማዕከል። ከዛ በኋላ የአላህም አለ አላህን ማወደሱ አለ። ከዛ የእስልምናን የተለያዩ ትምህርቶች መስጠት፣ እንደገና ደግሞ ማህበራዊ ህይወትን መዳሰስ፣ አብሮነትን ከማህበራዊ ህይወት ጋር የተያያዙ ነገሮችን የስነ ምግባርን የተመለከቱ ግጥሞች በዜማ ታግዘው የሄዱበት ሁኔታ ነው ያለውና መንዙማ በኢትዮጵያ ታሪክ በጣም ትልቅ ሚና ነው የተጫወተው። ሁሉንም ህዝብ አርት የዓለም ቋንቋ ስለሆነ እያንዳንዱን ህብረተሰብ የሚፈለገውን መልእክት በግጥምና በሚያምሩ ዜማዎች የተለያየ ቃና ባላቸው፣ ደቡብ ስትሄድ የደቡብ ቃና አለው፣ ወደ ምስራቅ ስትሄድ የምስራቅ ቃና አለው፣ ሰሜን ስትሄድ ደግሞ የወሎ የጎጃሙ የሚገርሙ ቃናዎች አሉ። በእነሱ እያንዳንዱ ማህበረሰብ ሃይማኖቱን ማስተማር ተችሏል። እያንዳንዱ ማህበረሰብ ከአላህ ጋር ከአምላኩ ጋር ያለውን ግንኙነት ማጥበቅ ተችሏል። ብዙ ጊዜ በአይነ ህሊና የማየት ነገር አብሮ የመሆን ነገር የብዙ ሊቃውንት እንትን ነው፣ ኑዛዜ ነው። ነቢዩ መሐመድ ከኔ ጋር ሁሌም አብረውኝ አሉ የሚል ስሜት። እንዲያውም አንድ ነቢ ዘይን የሚል አንድ ገጣሚ ያለ ሼክ ሚስባህ የሚባሉ የዛሬ 100 ዓመት አካባቢ ነው የነበሩት። ምናልባት ወሎ ከወልዲያ ወረድ ብሎ ዳና የሚባል አለ። የዳና ከዋክብት ከሚባሉት አንዱ ሰው ናቸው እና እሳቸው ምን ይላሉ? ኩሌው ትዝ ሲለኝ አልተኛም በጎኔ ይላሉ። ኩሌው ማለት እሳቸው አይናቸው የተኳለ ሰውዬ ትዝ ሲለኝ ነብዩ አልተኛም በጎኔ ይላሉ። በፍጹም እንቅልፍ አይወስደኝ። ይሄ የእውነት ታሪካቸውን የጻፉት ትልልቅ ጸሐፊዎቹ መካከል አሁን ሼክ ሰይድ ጫሌ ዛቱ ከአንዳንዱ ያልተሰተረው ይላሉ። መሰተር አረብኛ ነው፣ የወሎ ቋንቋ አረብኛም አማርኛም ኦሮምኛም አለበት የተቀላቀለ ነው እና ዛቱ ከአንዳንዱ ያልተሰተረው ዓለሙን ሞልቶት የተረተረው ይላሉ። አንድ ዛቱ የሳቸው ስብዕና በፍጹም ርቆት አያውቅም። ያልተሰተረው ሁሌም ይታይታል፣ ካጠገቡ ናቸው። እንዲያውም ዓለሙን የእሱን ዓለም ህይወቱን ሞልተውበት የተረተረው ሌላ መግቢያ የለውም፣ ሌላ ነገር ስለ ሌላ ነገር አላስብም ብለው የገለጹበት ሁኔታ አለና በዚህ መልኩ እያንዳንዱ ሰው መልእክት እንዲደርሰው እያንዳንዱ ሰው ፍቅር እንዲገባበት ልቦና ውስጥ በማድረግ አይተኬ ሚና ነው መንዙማ የተጫወተው። ዘመን ተሻጋሪ ዜማዎችና ዘመን ተሻጋሪ ግጥሞችን አስቀምጠዋል ማለት ነውና በዚህ መልኩ ነው መንዙማውን በደንብ የሳሉት። ነሺዳ ሞር ከአረብ ጋር የተቀዳ ነው የሚመስለው። ዜማዎቹ ብዙ ጊዜ ከአረብ ጋር የተያያዙ ናቸው፣ ዘመናዊ ነገር ናቸው። ከግጥም አኳያ አንዳንዶቹ ጥልቀት አላቸው፣ ጥሩ ናቸው። አንዳንድ ጥሩ ገጣሚዎች አሉ። ወደ ድሮ ወደ እነ ሼክ ጫሌ አይነት ዝንባሌ እነሱን የማንበብ አይነት ነገር ስላለው እሱ ነጥለት ታየዋል። ከዜማ አኳያ ወደ አረብ ስለሚጠጉ ወደ ሀገራችንን የዜማና የባህላዊ የዜማ ቃና የያዙ አይደሉም ብዙዎቹ። አንዳንዶቹ ይሞክራሉ፣ ግን ነሺዳና መንዙማውን በዚህ ነው መለየት የሚችለው። ከግጥም አኳያ በጣም ጥልቀት አለው የኛው መንዙማ። ከዜማ አኳያ ደግሞ በጣም ታሪካዊ ነው። ልክ በሌላው ግን በታሪክ የመጡ ዜማዎች አሉ አይደል፣ እንደ ያሬድ ምናምን የምትላቸው በጣም የሚገርሙ ዜማዎች አሉ። ልክ በዛ ኢኩቪቫለንት አድርገው ነው የሰሩት። ነሺዳዎቹ ዘመናዊ የሚባሉ የሃይማኖት በተለያየ ሃይማኖት ዘመናዊ እንትኖች አሉ፣ ዘመናዊ ግጥሞች፣ ዘመናዊ ዜማዎች አሉ። ከዛ ጋር እኩል ነው ማለት ይቻላል ነሺዳ እንትኖቹ እና በዚህ መልኩ ነው መንዙማ በአጠቃላይ ማየት የምንችለው። በእስልምና ያው ሀሳብን መግለጽ ጥሩ ሀሳብን ግጥምም ባልሆነ መልኩ መግለጽ እንትን ነው፣ ችግር የለውም። ሀሳቡ ነው እንትኑ። ዜማም እንደዚሁ ነው። በዜማም ጥሩ ነገር በዜማና በግጥም ከገለጽ ጥሩ ነው፣ ጽድቅ ነው። ጥሩ መጥፎ ነገር በዜማም ባልሆነ መንገድ ከገለጽ ኩነኔ ነው የሚሆነው እና የጽድቅና ኩነኔ የሚለካው መልእክቱ ላይ ነው እንጂ እንትኑ ላይ አይደለም፣ ዜማው ላይ አይደለም። ዜማውን ያበረታታል። ያው የአርትን ጉልበት ሊቃውንቶቹ በደንብ ነው የተረዱት፣ ከድሮ ጀምሮ ከነቢዩ መሐመድ ጀምሮ ማለት ነው። በደንብ ነው የተረዱት። የሙስሊም ሊቃውንት ሌሎችም በደንብ ስለተረዱ በዚህ ላይ ችግር የለባቸውም። ችግር ያለው መልእክቱ ጋር ነው። ጥሩ መልእክቶች በአርት ከተላለፉ የበለጠ ጉልበት ይኖራቸዋል። መጥፎ መልእክቶች በአርት ከተላለፉ የበለጠ ጉልበት ይኖራቸዋል። ስለዚህ መጥፎ መልእክቶችን በአርት ማስተላለፍ ኃጢአቱ በተራ መንገድ ከምታስተላልፈው የበለጠ ከፍ ይላል። ልክ ቴሌቪዥን፣ ዩቲዩብ፣ ፌስቡክ መሳሪያ እንደሆነ ሁሉ ለጥሩም መጠቀም ትችላለህ፣ ለመጥፎም መጠቀም ትችላለህ እና የመልእክት ማስተላለፊያ ሚንስ ነው። ግን ጉልበቱ ግን መረሳት የለበትም። አርት በጣም ወሳኝ ነገር። በዓሉ የሰላም፣ የፍቅር፣ የአንድነት እና የበረከት እንዲሆን መልካም ምኞቴን እገልጻለሁ።
የተከበራችሁ የመናኸሪያ ሬዲዮ 99.1 አድማጮች ከኡስታዝ ሼህ ሁሴን አሊ ጋራ ስለ መንዙማ ታሪካዊ አመጣጥ ጥልቅ ማህበራዊ ፋይዳ ብቻ ሳይሆን ስለ ነሺዳ ጥበብ እድገት ስላለው መንፈሳዊ ለዛ በውስጡ ስላዘላቸው ማራኪ መልእክቶች ካካፈሉን ድንቅ መልእክት ጋራ የነበረን ቆይታ ይህንን ይመስል ነበር። ኡስታዝ ሼህ ሁሴን አሊ ለበዓሉ ማዕድ የሚሆን ውድ ዕውቀትና ትንታኔን ስላካፈሉን ከልብ እናመሰግናለን። 1447ኛው የኢድ አል አድሃ አረፋ በዓል የሰላም የፍቅር ተሳሰብ የበረከት በዓል እንዲሆንላችሁ በድጋሚ እመኛለሁ። ፕሮግራሙን በማዘጋጀት ማሊት ሙጌታ ነበርኩኝ። የመናኸሪያ ሬዲዮ 99.1 ልዩ የበዓል ዝግጅቶች የሚቀጥሉን የሚሆነው በድጋሚ መልካም በዓል ይሁንላችሁ። ኢድ ሙባረክ።